ሰላም ውድ የኩሽናችን ቤተሰቦች እንዴት ናችሁ? ዛሬ ድንችና ካሮትን በመጠቀም ጣፋጭና ጤናማ ምግብ እንዴት ማዘጋጀት እንደምንችል እንመለከታለን። የምንሰራው ምግብ ለቁርስ፣ ለምሳ፣ ለራት፣ ለማንኛውም አጋጣሚ ተስማሚ ነው። በተጨማሪም ይህ ምግብ በቫይታሚን ሲ፣ በፖታሲየም እና በፋይበር የበለጸገ ነው። እንግዲህ አብረን እንጀምር። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ዕለት ዕለት የምንለቃቸው ጤናማ የምግብ አሰራር ቪዲዮዎች እንዲደርሷችሁ የደወል ምልክቷን ይጫኑ። የምንሰራው ነገር ከተመቻችሁ ላይክ ያድርጉ። በመጀመሪያ ድንች፣ ካሮት፣ ሽንኩርት፣ ቃሪያና በሶ ብላው ግዴታ አይደለም፣ ጣዕም ለመጨመር ነው። እነዚህን ከትፈን እናዘጋጃለን። ከዚያ በጋለ መጥበሻ ዘይት እናደርጋለን። ጋለ መጥበሻው ላይ ከሙንና ቀረፋ እንጨምራለን። ጣዕሙን ይበልጥ እንዲጎላ ያደርጉልናል። ከትፈን ያዘጋጅነውን ድንችና ካሮት አንድ ላይ በማድረግ እንጠብሰዋለን። አብሮ ስለሚበስል በደንብ አንድ ላይ እንጠብሳቸዋለን። እንደምታውቁት ድንች የካርቦሃይድሬት ምንጭ በመሆኑ ሰውነታችን በቂ ኃይል እንዲያገኝ ያደርጋል። ቫይታሚን ሲ ስላለው የቆዳ ጤንነትና በሽታ የመከላከል አቅምን ይጨምራል። ድንች በውስጡ ፖታሲየም ስላለው የደም ግፊትን ለመቆጣጠር ይረዳል። ሌላው በውስጡ ፋይበር ይይዛል። ይህ ደግሞ የሆድ ድርቀት እንዳይኖር ያደርጋል። በተጨማሪም ድንች በቫይታሚን ቢ6፣ በማግኒዚየም እና በብረት የበለጸገ ነው። የተወሰነ ከጠበስነው በኋላ ሽንኩርት እንጨምራለን። ሽንኩርቱ ትንሽ ከተቁላላ በኋላ በርበሬ፣ ቁንዶ በርበሬና ትንሽ እርድ እንጨምራለን። በርበሬና እርድ በአንድ ላይ የምንጨምረው የተለየ ከለርን ለመፍጠር ፈልገን ነው። ጨው በመጠኑ እንጨምራለን። ያው ባይበዛ ይመከራል። ከዚህ በኋላ እስኪበስል እንጠብቀዋለን። እየከደንም ቢሆን ማብሰል ይጠበቅብናል። ካሮትም ልክ እንደ ድንች ሁሉ የራሱ የሆነ ጠቀሜታዎች አሉት። ካሮት በቤታ ካሮቲን የበለጸገ ነው። ቤታ ካሮቲን ደግሞ በሰውነታችን ውስጥ ወደ ቫይታሚን ኤ ይቀየራል። ይህ ደግሞ የአይን ጤንነትን ለመጠበቅ ወሳኝነት አለው። ብዙ አንቲኦክሲዳንቶች አሉት። እነዚህ ደግሞ ፍሪ ራዲካልን በመከላከል የካንሰር አደጋን ይቀንሳሉ። ካሮትም ልክ እንደ ድንች ሁሉ በፖታሲየም እና በቫይታሚን ሲ የበለጸገ ነው። አሁን ምግባችን በዚህ መልኩ ደርሷል። ያን ያህል ቀላል ነው አይደል? በጣም ነው የሚያምረው። ድንችና ካሮትን ጥቅም ስላላቸው ብቻ ሁሉም ሰው መመገብ ይችላል ማለት አይደለም። ለምሳሌ ድንችን የስኳር በሽታ ያለባቸው ሰዎች፣ የኩላሊት ችግር ያለባቸው ሰዎች፣ ለድንች አለርጂ የሆኑ ሰዎች፣ ካሮትን ደግሞ የኩላሊት ጠጠር ያለባቸው ሰዎች፣ የጉበት ችግር ያለባቸው ሰዎች ጥንቃቄ ቢያደርጉ ይመከራል። ምግባችን ከደረሰ በኋላ እኛ በምንፈልገው መልኩ መመገብ እንችላለን። በሹካ፣ በእንጀራ ወይንም ደግሞ በዳቦ ብቻ እንደፈለግን አድርገን ብንመገበው ምግቡ እጅግ ጣዕም ያለውና ጣፋጭ ነው። ስለተከታተላችሁን እናመሰግናለን። መልካም ማዕድ